ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? ፎሬክስ ትሬዲንግ እንዴት እየሄደ ነው? አሪፍ እየሄደ ነው። በጣም ጥሩ። ከሜካኒካል አናላይሲስ ቀጥሎ ሳይኮሎጂም ጎን ለጎን ኤክስፒሪየንስ እያደረጋችሁ ወይም ደግሞ ፕራክቲክ እያደረጋችሁ እንድትሄዱ በዛ አጋጣሚ ልነግራችሁ ወዳለሁ። ይህ ቪዲዮ የምታዩ ቤተሰቦች ሰብስክራይብ ማድረግ አትርሱ። እኔም ታበረታቱኛላችሁ፣ እናንተም አዳዲስ መረጃ ታገኙበታላችሁ። ምክንያቱ ይሄ ለፎሬክስ ትሬዲንግ የሚያስፈልግ መሰረታዊ የሆኑ እውቀቶች ስለምታገኙበት እኔም የምሰራው ነገር አሪፍ እንደሆነ የማይበት ነውና በተሻላችሁ መጠን ሰብስክራይብ ብታደርጉ ደስ ይለኛል። በዚህ ቪዲዮ የምናየው ፎሬክስ ትሬዲንግ ቁልፍ የሆነው ነገር ነው ማሳያችሁ። በጣም የሚገርማችሁ ነገር 3 አይነት አናላይሲስ አሉ። ከዚህ በፊት በቪዲዮ ሰርቼዋለሁ። ፋንዳሜንታል፣ ሜካኒካል እና ሳይኮሎጂካል። ሳይኮሎጂካል ያው ዋናው ነው። ከሜካኒካል አናላይሲስ ዋናውና ቁልፉ ማርኬት ስትራክቸር ማወቅ ነውና ማርኬት ስትራክቸር ከስር መሰረቱ ካወቃችሁ ከዛ በኋላ ብዙም ነገር የሚከብዳችሁ ነገር አይኖርም። በተቻለ መጠንም የማይንድ ሴትአፕ አስተካክላችሁ በአሪፍ ትሬድ ማድረግ ትችላላችሁ። በዚህ ቪዲዮ ማርኬት ስትራክቸር ምን ማለት ነው የሚለው እናያለን። ቀጥሎ በማርኬት ስትራክቸር ያሉ ካታጎሪ እናያቸዋለን። 2 ማርኬት ስትራክቸር ናቸው ያሉ፣ እነሱ እናያቸዋለን። ከዛ እኛ ይሄ ማርኬት ስትራክቸር እንዴት ነው አናላይሲስ አድርገን ትሬድ የምናደርግበት። ማርኬት ስትራክቸር ማለት በአጭሩ ማርኬቱ የሚጓዝበት መንገድ ማለት፣ ማርኬቱ የሚሄድበት አቅጣጫ የሚጠቁም መንገድ ነው ብለን መግለጽ እንችላለን። ስንት አይነት ማርኬት ስትራክቸር አለ በሚለውን 2 አይነት ማርኬት ስትራክቸር አሉ። አንዱ ኤክስተርናል፣ ሁለተኛው ኢንተርናል የሚባሉ ማርኬት ስትራክቸሮች አሉ። እነዚህ ሁለቱ ለይተን ማወቅ እኛ በትክክለኛ መንገድ ትሬድ እያደረግን እንዳለን የሚያሳይ ነው። በቀላል አገላለጽ እኛ በምንኖርበት አካባቢ ዋናው የሚባል ትላልቅ መንገዶች አሉ፣ እንዲሁም ወደ ዋናው መንገድ የሚያስወጡ ትናንሽ መንገዶች አሉ እና ወደ ትልቁ መንገድ የሚያስወጡ ትናንሽ መንገዶች እንደ ኢንተርናል ብለን መያዝ እንችላለን። እንዲሁም እነዛ ትላልቅ መንገዶች ደግሞ ኤክስተርናል ብለን መውሰድ እንችላለን። ማርኬት ስትራክቸር ራሱ እንደዛ አይነት አካሄድ ስላለው እነሱ በግራፍ በዲቴይል እንደዚህ እናያቸዋለን። ይሄ ፕራይስ ስናየው ወደ ላይ እየሄደ ያለው ቡሊሽ ማርኬት ነው። ይሄ ቡሊሽ ከሆነ እዚህ ላይ ምን ተፈጥሯል? እዚህ ብሬክ ኦፍ ስትራክቸር እየፈጠረ እዚህም ብሬክ ኦፍ ስትራክቸር እያደረገ ወደ ላይ እየሄደ ነው። ይሄ በሃየር ታይም ፍሬም እያየነው ነው እንበል። ይሄኛው ስትራክቸር ምንድነው? ሃየር ነው። ይሄኛው ደግሞ ሎወር ነው። በምንም መንገድ ይሁን ማርኬት የሚንቀሳቀሰው በእነዚህ 3ቱ ጉዞ ነው ማለት አፕ ትሬንድ፣ ሳይድ እና ዳውን ትሬድ በሆነ አካሄድ ነው የሚጓዙት። ይሄ ማርኬት ሃየር እየፈጠረ ወደ ላይ እየሄደ ነው። ቀጥሎ እዚህ ያለው ስዊንግ ሃይ ይባላል። ይሄኛው ከመፈጠሩ በፊት እዚህ ያለውን ከፍተኛ ማርኬት ስዊንግ ሃይ የሚባለውን ይሄ ነው። ስዊንግ ሎው ደግሞ የዚህ ማርኬት መጨረሻው ደግሞ እዚህ ነው ያለው። እዚህ መሃል የሚፈጠሩት ማንኛውም አይነት እንቅስቃሴ ኢንተርናል ማርኬት ስትራክቸር ይባላሉ። እነዚህ ጫፍ እስከ ጫፍ ያሉ ሃይና ሃይ፣ ሎውና ሎወር ያሉ ምንድነው የሚባሉት? ኤክስተርናል ማርኬት ስትራክቸር ናቸው። እኛ የመጀመሪያ አካሄዳችን ማወቅ ያለብን ስትራክቸሩ ቼክ ማድረግ ነው። ከዛ ቀጥሎ ይሄ ማርኬት ቦስ እየሰራ እየሄደ ነው፣ ወደ ላይ እየወጣ ነው። ቦስ እየሰራ ወደ ላይ ሲሄድ እዚህ ላይ ደርሶ ምን ሀፕን አደረገ? እዚህ ሬንጂንግ አደረገ። በብዛት በሳፖርት ኤንድ ሬዚስታንስ ማድረግ አለብን ብያችሁ። ቦስ እየሰራ የነበረ ይሄ ማርኬት እዚህ ላይ ደርሶ ግን ምን ፈጠረ ማለት ነው? ከሬንጂንግ ወጥቶ እዚህ ላይ ቼንጅ ኦፍ ካራክተር ኮች ፈጥሯል። እዚህ ቼንጅ ኦፍ ካራክተር ፈጠረ ማለት ይሄ አቅጣጫ ቅያሬ አድርጓል ማለት። ከዛ ቀጥሎ ቤሪሽ የሆነ ብሬክ ኦፍ ስትራክቸር እያደረገ ወደ ታች ይቀጥላል ማለት። የዚህኛው ኢንተርናል ስትራክቸሩ ደግሞ እዚህ ውስጥ ያሉ ናቸው። ኤክስተርናል ስዊንግ ሃዩ ይሄኛው፣ ሎው ደግሞ ይሄኛው። ይሄ ማርኬት በኤክስተርናል ስትራክቸር ስናየው ይሄ ይመስላል። ቀጥሎ ኢንተርናል እንዴት ናቸው የሚፈጠሩ የሚለው ስናየው ይሄ ፕራይስ ቅድም ያየነው ኤክስተርናል ስዊንግ ሃይ እና ስዊንግ ሎው ብለን የወሰድነው ስትራክቸር እችኛዋ እንደዚህ ወስደን ሪያሊቲ ስናያት ግን እንደዚህ ነው የምትመስለው ማለት እንደዚህች ናት። ምክንያቱም ውስጡ እንደዚህ ዝብርቅርቅ ባለ መንገድ እንደዚህ ነው የሚፈጠረው። ስትራክቸሩም ግልጽ ባልሆነ መንገድ ማለት ነው። ይሄ ኤክስተርናል ስትራክቸር ሲሄድ እንደዚህ ነው የሚሄደው። በትላልቅ ሃየር ታይም ፍሬም ወይም ደግሞ እኛ በትሬድ በምናደርገው ታይም ፍሬም እንደዚህ ነው የሚሄዱት። ግን ሪያሊቲው ግን ይሄ ነው የሚመስለው። ይሄ ኤክስተርናሉ ነገር ግን እዚህ ፑልባክ ሲያደርግ ወደ ኋላ እየተመለሰ ወደ ታች ኢንተርናል ስትራክቸር ነው እየሰራ ያለው። ከዚህ ውጭ አይደለም ይሄ ፕራይስ። እዚህ ውስጥ ያለውን ማንኛውም ፕራይስ ኢንተርናል ስትራክቸር ነው። ምንም አይነት ይሁን
ሶ አንዳንዱ የሚሸወደው ምንድነው እንደዚህ ወደዚህ ሲወርድ ያይና በቃ ይሄ ሰብሮታል ወደ ታች ነው ብሎ ወደ ታች ይገባል። ነበር ይሄ የማይሆንና የማይደረግ ነገር ነው። ሶ ይሄ ፕራይስ እንደዚህ እያደረገ እየወረደ ፑልባክ ወደ ኋላ እያደረገ አቅጣጫው ግን ወደ ላይ ያለ ወደ ታች ነው በቃ ወይም ደግሞ ሰብሮታል ብለን ወደ ላይ መግባት የለም። እዚህ ማየት ያለብን ተመልሶ ሪቴስት ካደረገ በኋላ መጥቶ ወደ ላይ ሄደ። እዚህ ምንድነው የፈጠረው? እዚች ላይ ኤምኤስኤስ ነው ያደረገው። ኤምኤስኤስ ማለት እዚህ ማርኬት ስትራክቸር ሽፍት አድርጓል። ኤምኤስኤስ ክሬት ሲያደርግ እዚህ ምን ለመግለጽ ነው? ይሄ ፕራይስ አቅጣጫው ወደ ነበረበት ወደ ዋናው ሶ ወደዚህ ተመለሰና ፑልባክ አድርጎ ወደ ዳይሬክሽኑ ኢንተርናል ቦስ እየሰራ ነው የሚሄደው። ኢንተርናል ቦስ እያደረገ ይሄ ዋናው ኤክስተርናል ብሬክ ሲያደርገው ትክክለኛ አቅጣጫውን ተከትሎ ኤክስተርናል ስትራክቸር ብሬክ አድርጎ ሄደ ነው የምንለው። ይሄኛውም ተመልሶ አሁንም ዳይሬክት አይሄድ። ይሄ ብሬክ ካደረገው በኋላ ወደ ኋላ ሲመለስ ምንድነው እያደረገ የሚመጣው? ኢንተርናል ስትራክቸር ክሬት እያደረገ መጣና እዚህ ደርሶ ወደ ላይ ብሬክ ያደርጋል። ስለዚህ መሸወድ የሌለባችሁ ወይም ደግሞ ማየት ያለባችሁ የመጀመሪያው ነገር ኢንተርናልና ኤክስተርናል ስትራክቸር መለየት አለብን ማለት ነው። ሶ ወደ ሪል ኤግዛምፕል ስንመጣ ይሄ ቻርት ስናየው ይሄ ፕራይስ 15 ሚኒት ታይም ፍሬም ነው እና ቡሊሽ ማርኬት ነው የሚያሳየው። ይሄ ፕራይስ ኤክስተርናል እዚህ ያለ ወይም ደግሞ ስዊንግ ሃዩ እዚህ ነው ያለው። እዚህ ደግሞ ስዊንግ ሎው አለ። ቀጥሎ እዚህ ስዊንግ ሃይ አለ፣ ስዊንግ ሎው እዚህ ያለ። ቀጥሎ እዚህ ስዊንግ ሎው እዚህ ያለ፣ ስዊንግ ሃይ ደግሞ እዚህ ነው ያለው። ይሄ ፕራይስ በ15 ሚኒት ስዊንግ ሃይ እና ስዊንግ ሎው እየፈጠረ ነው እየሄደ ያለው ማለት ነው። ይሄ ፕራይስ ከዚህ መጣ እዚህ ላይ ምን እያደረገ ነው? ፑልባክ እየተመለሰ ሬንጂንግ እያደረገ ነው። ይሄኛው ኢንተርናሊ ሃየርና ሎወር ነው እየፈጠረ እየሄደ ያለው ወደ ቤሪሽን እየሰራ ነው ያለው እንጂ አቅጣጫው ሙሉ ለሙሉ ወደ ታች እንደሆነ አያሳይም። ይሄ ፕራይስ ወደ ላይ ከሄደ በኋላ ሎው የትኛው ነው ያለው? ሃየሩ እዚህ ነው ያለው፣ ሎወሩ እዚህ ነው ያለው። ይሄ መጥቶ ወደ ታች ወርዶ ይሄኛው ስካር ሰበረው ድረስ ዳይሬክሽኑ ወደ ታች ነው ብለን ትሬድ ማድረግ አንችልም። የዚህ ፕራይስ እዚህ ወረደ ተመልሶ ፑልባክ አደረገና አልቀጠለም። ይሄ ኢንተርናል ስትራክቸር ብሬክ አድርጎ ወደ ላይ ነው የሄደው። ተመልሶ እዚህ ሪቴስት አድርጎ ወደ ላይ የራሱ ኢንተርናል እያደረገ ነው የሄደው። ከዛ ይሄኛው ብሬክ ሲያደርገው ኤክስተርናል ስትራክቸር ክሬት ያደረገው ወይም ደግሞ አዲስ ሃየር ስትራክቸር ክሬት ያደረገው። ይሄ ማርኬት አሁንም ቡሊሽ ማርኬት ነው ያለው ማለት ነው። እዚህ ሬንጂንግ አድርጎ ተመልሶ ሪቴስት አድርጎ ይሄ ብሬክ እስከምናደርግ ነው የምንጠብቀው። አሁን እዚህ ይሄ በ15 ሚኒት የነበረውን በ5 ሚኒት ስናየው ምን ተፈጠረ? እዚህ እንደዚህ ወደ ታች እየወረደ ነበር። እዚህ መጣና ኢንተርናል ስትራክቸሩ ብሬክ አደረገው፣ አቅጣጫውን ቀየር። ወደ ታች የነበረውን ወደ ላይ ነው የሄደው ይሄኛው። ስለዚህ ዳይሬክሽኑ ሁሌም በኤክስተርናልና በኢንተርናል ስትራክቸር ስለሆነ የሚሄደው እናንተ በደንብ ቼክ አድርጋችሁ ኢንተርናል ስትራክቸር ኤምኤስኤስ ክሬት ሲያደርግ አይታችሁ በፑልባክ ነው መግባት ያለባችሁ ትሬድ ማድረግ ያለባችሁ። ካልሆነ ግን አቅጣጫው ቀየረ ብላችሁ በውስጥ ያለው ኖይዝ ነው የሚባለው ወይም ደግሞ ዝም ብሎ የውስጥ ጫጫታ ስላያችሁ ቀድማችሁ ዳይሬክሽን ቀይረዋል ብላችሁ አትግቡ። ለዛሬ በረን ስለ ኤክስተርናል ኤንድ ኢንተርናል ስትራክቸር ይሄ ይመስላል። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።